بسم الله وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله أحبتي في الله داقم تغنيتنال የነቢዩ ላህ ሙሳና ኸዲርን ታሪክ እየዳሰስን ነው። አላህ አስአሉ التوفيق والإخلاص والسداد والثواب። ታሪኩ ማራኪና ረጅም ነው። እንደዚህ በአጭሩ ለእናንተ ለማስተላለፍ ወደድና በአንዴ በጥቅሉ ከምትሰሙት የትምህርታችን ዓላማ ጎሉ ዕውቀት ላይ ማተኮር ነው። ነቢዩላህ ሙሳ አለይሂ ሰላም ከርሳቸው የተሻለ በዕውቀት የሚበልጣቸው እንዳለ ሲያቁ አላህን ሱብሓነሁ ወተዓላ ያ ረቢ ወከይፈ ሊቢህ እንዴት ላገኘው እችላለሁ ብለው ጉዞ ጀምረዋል። ከነቢዩላህ ኸዲር ጋር የሚገናኙት አሳው የጠፋበት ቦታ ላይ ነው። ባለፈው እንዳየነው አሳው ከፖርሳው ወጥቶ ሕይወት ዘርቶ ፈተኸዘ ሰቢለሁ ፊል ባህሪ ሰረባ ሰንጥቆ አፈትልኳል ወንዙን ቀዶ። እሱ ያለፈበትን ቦታም አላህ አርግቶት የሄደበት ቦታ ይታይ ነበር። ብትከተል ትደርስበታለህ። ነቢዩላህ ሙሳ አለይሂ ሰላም አሳውን እዛ ቦታ ላይ ወጥቶ እንደሄደ ርቀት ከሄዱ በኋላ ዩሻዕ አብሯቸው የነበረው ልጅ ሲነግራቸው መስመራቸውን ይዘው ተከትለው መጥተዋል። ደረሱ። የወንዞቹ የባህሮቹ መገናኛ ላይ ደረሱ። እዛ ቦታ ላይ ሲደርሱ ቅድም ሲያርፉ ካሁን በፊት ሲያርፉ ከነበረው የተለየን ነገር ተመለከቱ። አካባቢው ወደ አረንጓዴነት ተለውጧል። ደርቆ የነበረው ሳር ለምቷል። አሳውም የሄደበትን ቦታ ተመለከቱት። ወንዙን ሰንጥቆ የሄደበትን ቦታ አጀበን ተገረሙ። እዛኛው ላይ ምን ብለናል? ፈተኸዘ ሰቢለሁ ፊል ባህሪ ሰረበን። እዚህኛው ጋር ደግሞ ወተኸዘ ሰቢለሁ ፊል ባህሪ አጀበን። يقول النبي صلى الله عليه وسلم من يلالو كان للحوت سربا ولموسى وفتاه عجبا. نبي موسى عليه السلام አሳው ሕይወት ዘርቶ በስሎ የነበረ አሳ የተጠበሰ አሳ ሕይወት ዘርቶ ወንዙን ሰንጥቆ መሄዱን ሲነገራቸው አጀበን ጉድ ነው ይገርማል ብለው ነበር። መጡ፣ ቦታው ላይ አዩት። እዛ ቦታ ላይ አካባቢው ለምቷል። ምን ተፈጠረ? ምን አዲስ ነገር ተከስቷል? አላህ ታሪኩን ቀጠለልን። فوجد عبدا من عبادنا ከኛ ባሪያ ውስጥ የሆነውን ኸዲርን አገኘው ሙሳ ይላል። ኸዲር የተባለበት ስሙ ወደ የትም ቦታ ሲሄድ ወደ ደረቀ ቦታ ይخضر ወደ አረንጓዴነት ይለወጥ ነበር፣ ይለማ ነበር አካባቢ። ይህ አላህ ለነቢያት የሚሰጠው ተአምር ነው። አላየንም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ልጅ እያሉ 12 ዓመት ገና ልጅ እያሉ አቡ ጣሊብ ለንግድ ይዟቸው ወጣ። ሻም አገር ላይ እየተጓዙ ነው ወደ ሻም። መንገድ ላይ ያሉ ቡሐይራ የሚባል አንድ ባህታዊ ወጥቶ አያውቅም ነበር። ልክ እንደመጣም ከተሰበሰቡት የቁረይሽ ነጋዴዎች መሃል ረሱልን ሰለላሁ ዐለይሂ ወሰለም እጃቸውን ይዞ ከፍ አደረገና هذا سيد العالمين وهذا سيد المرسلين وسيبعثه رحمة للعالمين. هذا سيد المرسلين ይህ የነቢያት ሁሉ አይነታ ነው። هذا سيبعثه الله رحمة للعالمين አላህ ለወደፊት ለዓለም እዝነት አርጎ ሚልከው ፍጡር ነው ብሎ እጃቸውን ከፍ አደረገ። ቁረይሾች ለንግድ የወጡት ተገረሙ። እንዴት ልታውቅ ቻልክ? መረጃህ ምንድነው አሉት። እናንተ እኮ ተራራውን ኮረብታውን እየወረዳችሁ ስትመጡ ለም يبقى حجر ولا شجر إلا خر ساجدا ረሱል ሲያልፉ ድንጋዩም ዛፉም ይሰግድላቸው ነበር። ولا يسجدان إلا للنبي ለነብይ እንጂ አይሰግዱ። ተአምር አለ ፍጥረት ዓለሙ ላይ ለነሱ የሚታየው። ኸዲርም የሚያርፍበት ቦታ የደረቁ ሳሮች ወደ አረንጓዴነት ይለወጣሉ። ስያሜውን ከዚህ ነው የወሰደው። ኸዲር አገኙት። فوجد عبدا من عبادنا ከባሮቻችን ውስጥ አንዱ የሆነውን ባሪያችንን ኸዲር ጋር ሙሳ ተገናኘ። آتيناه رحمة من عندنا ከኛ የሆነን እዝነት የሰጠነው ችሮታን የለገስነው። وعلمناه من لدنا علما ከኛ ዘንድ የሆነን ዕውቀት የለገስነው የሆነን ባሪያችን ጋር ተገናኘ።
موسى وخدير التقيا نبي صلى الله عليه وسلم تاريكون سيتنتنون لمن يلالو فإذا رجل مسجم بثوب مريت لي موسى سيملكتو كزي ጋር ፎጣውን ጣል አርጎ መሬት ላይ የተኛ ግለሰብ ተመለከቱ موسى فسلم عليه السلام عليكم አለው فرد عليه السلام سلام تملسنا خدير وأنا بأرضك السلام በምድር ላይ ምን ሰላም አለ ብለን አሉት ሁለት ትርጉም ሰጥተውታል ዑለማዎች አንደኛ በዚህ አካባቢ ምን ሙስሊም ተገንቶ ነው ሰላም አለይኩም የሚል የመጣው ማለታቸው ነው ሁለተኛው ደግሞ ምድር በብክለት ተሞልታ ገና ለወደፊት እናያለን ያخذ كل سفينة غصبا አምባገነን ስርዓት ያለበት ሰዎችን ንብረት የሚዘርፉ إزال استطعم أهلها فأبوا أن يضيفوهما يتعرضون انقدوشن ምግብ ቢጠይቁ ለመግብ ፍቃደኛ ያልሆነ ሶሳይቲ ባለበት وأنا بأرضك السلام የት ምድር ሰላም አለ ብለነው قال أنا موسى አሉት እኔ እኮ ሙሳ ነኝ قال موسى بني إسرائيل خضرም ለካ ይመጣል ሙሳ ተብለው እየጠበቁ ነው የበኒ እስራኤሉ ሙሳ ነህ እንዴ አሉት አዎን እኔ ሙሳ ነኝ አሉ موسى ما شاء الله ወሬ ጀመሩ ከዛ ነብዩላህ ሙሳ የመተናነስ ጥግ የሆነ ንግግር ተናገሩ قال هل اتبعك لكتله እንዴ على ان تعلمني مما علمت رشدا ካለ ከተማርከው ዕውቀት ሩሽደን ተምይዝ ነው ይሄ ጥሩን ትምርት ኸይር ያለውን ሁዳ ወሩሽድ ያለውን ታስተምረኝ ዘንድ ልከተልህ እንዴ አሉ ስለ ዒልም እየተማረን ነው ዒልም ተማሪም ሊከተል የሚገባም ስርዓት እዚህ ውስጥ አለ هل ارافقك قالوا لغودانيه እንዴ ያላሉ ልከተልህ እንዴ ያሉ ነብዩላህ ሙሳ አለይሂ ሰላም خدير ሚገርም መልሰጡ قال انك لن تستطيع معي صبرا አይ አንተ እኮ ከኔ ጋር መታገስ አትችልም አሏቸው አገላለጻቸው ጥልቅ ነው انك ان حرف نصب وتوكيد ነው ان ምትለው ቃል ማጥበቂያ ናት ለን ምትለው ደግሞ حرف نفي ونصب ነው ሁለቱን ተጠቀሙ انك አንተኮ ለን تستطيع معي صبرا ከኔ ጋር ታግሰ መቀጠል አትችልም አሉ ነብዩላህ ኸድር ለሙሳ የበለጠ ግልጽ ለማድረግ وكيف تصبر يا موسى እንዴት ትታገስ ትችላለህ على ما لم تحط به خبرا በጥልቀት ያላወቀውን ነገር በእውቀት ያላካበብከውን ነገር ላዩስ አደርገው መጥፎም ይመስል ውስጡ ግን فيه رحمه እዝነት መልካም ነገር ያለበት ነገር ስፈጽም እንዴት ልትታገስ ትችላለህ አሏቸው حتى قال النبي صلى الله عليه وسلم እዚጋ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ አንተ ሙሳ ሆይ واني على علم علمنيه الله ባስተማረኝ ዕውቀት ውስጥ ነው ያለው علمنيه አይደል علمنيه للتخفيف ነው هو የተባለው ኢሚለው እስልምና وما جعل عليكم في الدين من حرج ከኢዕራቡም ይጀምራል ኢዕራቡም ገር ነው እኔ ሙሳ አላህ ባሳወቀኝ የሆነ ዕውቀት ውስጥ ነኝ لا تعلمه انت አታውቀው وانت على علم علمكه الله لا اعلمه انا አንተም አላህ በሰጠ የሆነ ዕውቀት ውስጥ ነህ እኔም አላውቀው ስለዚህ በዚህ ውስጥ እኔ የሆነ ነገር ማታውቀውን ስፈጽም ግራ ሊገባ ይችላል وكيف تصبر እንዴት ታገስ ትችላለህ على ما لم تحط به خبرا በጥልቀት ያላወቀውን ነገር سيدنا موسى عليه السلام يا اللهን መሺአ አስቀድመው قال ستجدوني ان شاء الله صابرا ولا اعصي لك امرا والله ፍቃድ ታጋዥኝ ታገኘኛለህ ትእዛዝህንም አልጥስም ይህን ሲሉ ሰይድና ኸዲር አንድ ሌላ ተጨማሪ መስፈርት አስቀመጡ ሰይድና ኸዲር ነብይ ናቸው ወይስ ደግ ያላህ ባሪያ ናቸው ሚሊ ዑለሞች ሐሳብ ልዩነት አለ ጠንካራው ግን ሰይድና ኸዲር የአላህ ነብይ ናቸው ለዛ ነው መጨረሻ ላይ وما فعلته عن امري በፍቃድ አይደለም ያደረኩት የታዘዝኩት ነው ይላሉ ትእዛዝ ደግሞ በወህይ ነው የሚመጣው ተንቀሳቀሱ ከመንቀሳቀሳቸው ፊት ሰይድና ኸዲር አንድ መስፈርት አስቀመጡ قال فإن اتبعتني كتكتلكኝ فلا تسألني عن شيء سلامنم ነገር አትጠይቀኝ حتى احدث لك منه ذكرى እኔ
ማብራሪያ እስክሰጥ ድረስ ምንም ነገር እንዳትጠይቀኝ፣ ይሁን ነገር ሰራለሁ የዛን ነገር ውጤት ተንትኜ ኋላ እስክነግር ዝም በላሏቸው። ሰይድና ሙሳ አለይሂ ሰላም በዚህ ተስማሙ። እንቅስቃሴ ሊጀምሩ ነው። ፈንጠለቃ ሄዱ፣ ተጓዙ፣ ተንቀሳቀሱ ይለናል ቁርአኑ። በእንቅስቃሴያቸው ውስጥ የሚገርሙ ክስተቶች ተከስተዋል። 3 መሰረታዊ ክስተቶች። እነሱ እነማን ናቸው? በሚቀጥለው ፕሮግራም እና ይሆናል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ።